ውሃ፣ መሬት፣ እሳት፣ ንፋስ። አያቴ ስለ ድሮ ታሪኮች ትነግረኝ ነበር። ስለ ሰላሙ ጊዜ፣ አቫተሩ በውሃ ጎሳዎች፣ በመሬት መንግስታት፣ በእሳት መሳፍንትና በንፋስ ተጓዦች መሃል ሚዛንን ጠብቆ ስለኖረባቸው ጊዜያት። ግን የእሳት መሳፍንት ሲያጠቁ ሁሉም ነገር ተቀየረ። አቫተሩ ብቻ እነዚህን 4 ባህሪያት ማስተዋወቅ። አረመኔዎቹን የእሳት መሳፍንት እሱ ብቻ ነበር ማስቆም የሚችለው። ዓለም በጣም ስትፈልገው እሱ ጠፋ። 100 ዓመታት አለፉ። እናም የእሳት መሳፍንት በጦርነቱ ድል ሊቀናቸው ጫፍ ደርሰዋል። ከ2 ዓመት በፊት አባቴና የጎሳችን ወንዶች የእሳት መሳፍንትን በመውጋት የመሬት መንግስታትን ለማገዝ ተጓዙ። እኔና ወንድሜ ጎሳችንን እንድንጠብቅ አደራ ተሰጠን። አንዳንድ ሰዎች አቫተሩ በንፋስ ተጓዦች ውስጥ ከጅምሩም እንዳልተወለደ ያምናሉ። የቅብብሎች ሰንሰለቱ እንደተበጠሰም የሚያምኑ አሉ። ግን እኔ ተስፋ አልቆረጥኩም። እኔ እስካሁን አቫተሩ በሆነ መንገድ ዓለምን ለማዳን እንደሚመለስ አምናለሁ። በዚህኛው የትም አያመልጠኝም። ይህና ተማሪ ከታራ ሀሳብ የምትይዙ እንደዚህ ነው።